አለይኩም ወራህመቱላሂ ወበረካቱ። ውድ የቲክታክ ቤተሰቦች ወንድሞቼ እንዴት ናቸው? ሰላም ናቸው? አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። አገራችንም ሰላም አላህ ያደርግልን። እኛም ባለንበት ቦታ አላህ ይጠብቀን። ወጥቶ ከመቅረት እሱ ይጠብቀን። ባሰብነው ባቀድነው ሰዓት ያሰብነው አላህ አሳክቶልን ለሀገራችን አላህ ያብቃን። እና በዚህ ሰሞን በዩሃ ሚዲያ በእግረኛ ሚዲያ የተላለፈው ነገር ያው አይታችኋል። ያው በኦንላይ ትዳር አገናኝ ነው ምንድን ነው የሚባለው? በእንደሱ አይነት ሁኔታ ያው ባል እናገናኝሻለን ብለዋት ብር እንደተበላች እና አንዴም አይደለም ሁለቴ በጣም ብዙ ብር እንደተበላች እየተናገረች ነው። ግን እነሱ መጨረሻውን እንጃ። በኋላ አልብሰው አስቀምጠዋታል። ግን እስከ መጨረሻው አላየሁትም። በጣም አልቻልኩም ለመጨረስ እና በጣም ያሳዝናል። እና ወላሂ ርቦኛል ተብሎ እርጥብ አንጀት አይበላም ነው የሚባለው። ቢና መስቃን በእኛ መስቃን ጋዲም ቧርም ኢራን ዘቴ ቦራ እና ቸግሮኛል ተብሎ ይሄን አክል ቦል ላይ ወይ ልብስ አይደለም ወይ እቃ ባለ እንደዚህ አይደረግም። እኔ እንጃ ይሄንን በቦል ላይ እንደዚህ ከማድረጉ ማለት ነው። ባል ወንድም ሆነ ሴትም ማለት ነው። ያንን የሰራንበትን ብር ይዘን ሀገር ቤት ገብተን የሀገራችን እራሳችን መሰለ እራሳችን ቢጤ አላህ አይሰጥም። ወላሂ ምሳሌ አላህ አይሰጣችሁ። ወላሂ አላህ ይሰጣል። ሲያልቀን እንዲሁ እኮ አይደለም ያለቀን። አላህ የኛ ያለው ማንም አይወስደውም፣ የእናንተ ያለው ማንም አይወስደውም። እንደው ይሄንን እስከ ማድረግ የምትሰሩት ፍላጎታችሁ ከማብዛታችሁ በውጭ ሀገር ወደ ሀገር ሆናችሁ መርዳት ያለባቸው እናት አባታችሁን ሀቅ ያው 1 ዓመት ወይ 2 ዓመት ረድታችሁ ከዛ በኋላ የራሳችሁ የሆነ የምትሉት ነገር ሰርታችሁ የንግድም ሆነ የሆነ ማረፊያም ነገር ሰርታችሁ ሳታካብዱ ምን ሳትሉ እድሜ ቆሞ አይጠብቅም። እድሜ ይሄዳል ነው። ያው እንደዚች አይነት ልጅ እጣ ፋንታ ሳይገጥማችሁ ፍላጎታችሁ አጠር አድርጋችሁ ርስቁ በአላህ ነው። እኛ ምን እንትን ባልናክል አይደለም። አላህ ሊያበቃቃን ከፈለገ በትንሹ ያበቃቃናል እና በበረካ አላህ ያጠቃቅመናል። እና እንደዛ ብላችሁ ወላሂ ልጅ በልጅነት ነው ከሽበረት ላ 1000 ልጅ ይላል። እና ወላሂ ይሄ የሰራ ነው ምንም እንትን አይልም። የእኛ እንትን ምንድን ነው ልጅ ነገ መታመም አለ። ነገ በቃ ብዙ ነገር ይገጥመናል። ማንም ሊያነሳን አይችልም። ልጅ ነው የሚያነሳው። እና አደራችሁ እንደዚህ አይነት እጣ እንደ እህታችን እጣ ሳይገጥማችሁ ልጆቼ እህቶቼ በአላህ በሰው ሀገር እንደዚህ እንትን አትበሉ። ጊዜያችሁ አትጨርሱ። ወደ ሀገር አትሁኑ። በቃ ጥብቅ ነች እሷ እንዲህ ይበሏችሁ፣ ችግር የለም። እዛ ያለው እኮ የራሳቸው ህይወት እየመሩ ነው። ሞላን ጎደለም የራሳቸው ኑሮ እየኖሩ ትዳራቸው ይዘው ፍላጎታቸው እያሟሉ ነው። እንደ ሁኔታቸው ወጥተው እየገቡ ነው። እና እንደዛ አይነት አጠር አድርጋችሁ ፍላጎታችሁ አሳጥራችሁ ገብታችሁ በአገራችሁ አላህ የእናንተ ያለው የትም አይሄድም። በሀገራችሁ አላህ ይሰጣችኋል ኢንሻአላህ። ጠንካራ ከሆናችሁ ከበረታችሁ ምንም የእናንተ ቢጤ አታጡ። እና እንደዛ ነው። ወላሂ በጣም ታሳዝናለች እቺ እህታችን። በቃ እኛ እኮ እድሜያችን ወንዶች ከዘራም ሲሄዱ ያው እንትን ማለት ይችላሉ፣ መውለድ ይችላሉ። እኛ ግን ያ ስለሆነ አደራችሁ ንብረት 1000 ዓመት አንኖርም ሲያገር እና በቃ በጉልበታችን እኮ አላህ ይከሰናል። ጉልበታችን አለ አግባብ ስናደርገው ማለት ነው። እና አላብዛባችሁም።
ተጠንቀቁልኝ። ወደ ገር አትሁኑ። ጠበቅ ብላችሁ ፍላጎታችሁ አሳጥራችሁ በቃ ግቡ፣ ውለዱ፣ አግቡ፣ ትዳር ያዙ፣ ግቡ፣ ውለዱ። ወላሂ ለአዚም በሁሉም ነገር ይደረስበታል፣ በወለድ አይደረስበትም የሚባለው አባባል ትክክል ነው። ወላሂ ነው የምላችሁ። አልሐምዱሊላህ እኔ ግን በልጅነት ያግብቼ በልጅነትም አላህ ልጅ ባርኮኛል፣ ሰጥቶኛል። አልሐምዱሊላህ ልጅን ከወለድኩ በኋላ መጣሁት። አልሐምዱሊላህ ያላ ተደራራቢ ምስጋና ይግባ አሉኝ። አላህ እነሱን ሳሊህ ያድርግልኝ፣ አላህ ያሳድጋቸው፣ ወልደው ይክበዱልኝ እና አደራችሁ ያላገባችሁ ገብታችሁ ውለዱ ነው ምለው እና በዚህ ላቁመው። ባላችሁበት አላህ ይጠብቅልኝ። ያላህ ዝምድር ከእናንተ ጋር ይሁን። እወዳችኋለሁ። ሰላም